አንደብቃትም። እስኪ የሆነ ነገር በል ስለ ወሂድ እኮ ያሩ ነው። እኔ በየዚህ ዘመን ሰው አይመስለኝም። አሩ ነው አላቅም። ወይ በጣም ከኛ ቀድሞ ተፈጥሯል ወይ ዘግይቶ የተፈጠረ ሰው ነው የሚመስለኝ። በቃ የሆነ በመሀላችን ትልቅ ጋፕ አለ በእኛና በሱ። ነገሮች የሚረዳበት መንገድ በጣም የረቀቀ ነው። ሰውየው በጣም ረቆ ሄዷል። እኔ ባለፈው እዚህ ሲመጣ ሼም ያዘኝ ታውቃለህ። በቃ ብሮ በጣም የሚገርም ሰው ነው። እዛኔ እኮ እሱ ማለት ነው እዛኔ አሁን ክርስቶስ በመጣ ሰዓት አጠገቡ ቢኖር ኖሮ መጽሐፍ ቅዱስ እንደዚህ አይሆንም ነበር ታውቃለህ። ሙጥንቅጡ አይወጣም ነበር መጽሐፍ ቅዱስ። ጳውሎስ አልነበረም እንትን ማለት ነበረበት። ትክክል። እሱ ነበር ከጎኑ መፈጠር የነበረበት ከክርስቶስ ጎን። አሁን ሐዋርያ የምር መገዛትና ማሽቃበጥ ካለብን ለእንደዚህ አይነት እውነተኛ ሰው ብቻ መሆን አለበት። የምን አባቱ ጳውሎስ ነው። እኔም ብለው እውቀት ያላቸው ሰዎች እንከተል እኮ ነው የምለው እኮ። ትክክል። እምነቱ የፈለገ ይሁን ሃይማኖቱ አያገባን። ምን አገባን እኛ ስለ ሃይማኖቱ ከእውቀቱ ጋር ነው እንጂ እንዴ። ትክክል። በዚህ ልክ እውቀት ያለው ሰው ባቢሎን የዛን ያህል ብዙም ማለት ሰው ሞክ ባታረግ አሪፍ ነው። እኔ አልበታለሁ። እኔ ጳውሎስ ለኔ የምትናገረው ነገር ደግሞ በጣም የወረደ ነው። እምነት የማንቋሸሽ ባህሪ ነው ማለት ነው። አላንቋሸሽኩም። ያንተ እምነት እንዲከበር ከፈለክ ለባቢሎን ነው እንዲከበር ከፈለክ ደግሞ የሰውን አለመንካት ነው። ልክ ያንተ ካለው ያንተን የራስን እውነት ሰውዬ እኔ ማንንም አልነካውም። እኔ ሲጀመር እምነት የለኝም። የፈለግከው ነካ። እኔ እንደዚህ የሚባል ነገር የለኝም ሰውዬ። እኔ ከእንደዚህ አይነት ነገር ከወጣሁ ቆይቻለሁ። ግን ደግሞ እኔ የማንም እምነት እንዲነካ አልፈልግም እኮ። የዚህኛውን ማለት የእምነት አባት ዝቅ እያደረግ አንድ ነገር